አሁን በእርግጥ ይሄ እንደ ነሰሰት የሚታይ አይደለም። ይሄ አሁን ሙርተርድ የሆኑትን ሰዎችን ለማስፈራራት በጭካኔ እንትን ለማለት ነው እንጂ ምግብ የማጣታቸው ነገር አይደለም። ይሄ መብላት የሚፈቀሩ እና በጦርነት የተማረኩ ሰዎች ካሉ ሙስሊምን ሲዋጉ የነበሩ እነሱ አርደህ ወይም እንትን ብለህ መብላት ትችላል። ሰው አንድ ሙስሊም ወደ ጦርነት ሲሄድ ሰው በላለሁ ብሎ አይደለም ሄደው፣ ስንቅ ይኖረዋል። ግን ይሄ እንደ መቀጣጫ ነው እዚህ ጋር የሚቀርበው ማለት ነው። እንደ መቀጣጫ ሙርተርድ ለምሳሌ ጦርነት ላይሆን ይችላል። በሰላም ጊዜ ዝም ብሎ እንትን የሚል ሊሆን ይችላል። እሱ ይበላል እያለ ነው። እና ከዛ አንጻር ነው ያስቀመጠው። ቢመጣ እንዴት ነው ቢኒ ቅድም የተናገርኩትን የደገመው ቢኒ ቅድም የተናገርኩትን የደገምከው አደለ? ኦኬ። እና ከመጣ ልጁ አይ ግን ምንድነው እየሆነ ያለው አሁን በጣም የሙስሊሞች ክፋት በዛና ሰውን ኖርማላይዝ አደረገው ታውቃለህ። አሁን አንድ ሰው አስበው እስቲ፣ አንድ ሰው ስለመብላት ሊያስረዳ ሲገባ ማለት ነው የሞተ ሬሳ ስለመብላት ትክክል ነኝ ብሎ ሊያስረዳ ገባ። ኦኬ ባይዘዌ በጣም በቃ እኔ እንዴት እንደምገልጻቸው እራሱ አላውቅም። ከምር ምን አለ አንዲት ሴት እና አንድ ወንድ ሀገሯ ላይ ቀርተው አንድ ሰው ቢያገኙ አርደውት ጥሬውን እየጋጡ መብላት አለባቸው። አረ ኢማጂን አርጉ፣ ከምር እታች ያላችሁ ሰዎች ኢማጂን አርጉ፣ እየጋጡ ይበላሉ ማለት ነው። ያንን ሰው በህይወት ሊኖሩ ማለት ነው። የሞተ ሬሳችሁን እየጋጡ ይበላሉ ማለት ነው። አሁን ይሄ ነው ስክሪፕቸር። እንዴት ነው ይሄ? የአላህ ቃል ነው ብላችሁ ትክክለኛ ሃይማኖት ነው ብላችሁ ነው የምትከተሉት? ከምር ሪሊ? አሁን እኮ አንተ ላልከው ክፋት ከመለማመዳችን የተነሳ አሁን ስለ ማስተርቤሽን ስንከራከር ቁርአኑ ምን እንደሚል ታውቃላችሁ? ግን ቁርአኑ ማለት ነው ሙስሊሞች የማይወቀሱበትን ምክንያት ሲያስቀምጥ እነዛ ይላል በሚስቶቻቸውና በባሪያዎቻቸው ይላል፣ በእነሱ የሚገናኙ አይወቀሱም። ከዛ በላይ የሚሄዱ ይላል። አሁን በጣም ክፋት ከመለማመዳችን የተነሳ ባሪያ የሚለውን እንኳን ኖርማላይዝድ አድርገነዋል ማለት ነው። አሁን አንድ ሰው ትዳር እያለው ከባሪያ ወይም ከሰራተኛው ጋር መገናኘት ኖርማላይዝድ ያደረግነው በቃ አሁን ማስተርቤሽኑ ላይ ስላለን ማለት ነው። ይሄ ራሱ እርኩሰት እኮ ነው። ሚስቶች እያሉት አንድ ሰው 4-5 ሚስቶች እያሉት ይሄ ራሱ ሌላ እርኩሰት ነው። እያሉት ካስቸገረው ከሚስቶቹ ጋር ወይም ደግሞ ሄዶ ከባሪያው ጋር መገናኘት የሚለው እንኳን ኖርማል ሆነ ማለት ነው። ተመልከቱ እስልምና ምን ያህል ኃጢአትን ወይም ደግሞ እርኩሰትን እንዴት አድርጎ እንደሚያለማምድ ኖርማላይዝ እንዴት እንደሚያደርግል እና በዚህ ቤተ ምንድነው ኃጢአት ባጎሳቆለው ማንነት ውስጥ እንድትኖር እንዴት እንደሚያደርግ እና ይህን ራሱ ማንሳት አለብን። ከባሪያ ጋር የሚለው ነገር ራሱ ሰዎች በደንብ ማወቅ አለባቸው። ይህን አስተምሮ ማለት ነው። 4 ሚስት እያለው እኮ ይሄ ሰው መንገድ ላይ ሴት አይቶ ዝሙት ካስቸገረ ወይ ዝሙቱ እንትን ካለው ምንድነው ማድረግ ያለበት? ሄዶ ከባሪያ ጋር እንዲተኛ ይፈቅድለታል እኮ ቁርአን። እና ያሳዝናል። ነገር አትበል። አንዴ ልናገር። ቅድም እኔ ያልኩት የሞተ ሰው ነው ያልኩኝ እንጂ ሰው ገላችሁ ብሎ አላልኩም። ካልሰማ አልሰማውም በል፣ ዝም ብለህ እንትን አትበል። እኔ ቅድም እዚህ ጋር ያልኩኝ ሰው ገለው አይደለም። በጣም ካነሳ አወርዳለሁ፣ ብራዘር ሚዩት ካነሳ አወርዳለሁ። ኦኬ በጣም እየተንበላጠጣችሁ ነው ገብታችሁ ማለት ነው። ሰው ገለ አትብላ ይላል ለእስልምና። አዎ በለኝና ከዛ በኋላ እናወራል። ግደልና ብላ አይልም ይላል። ክፈትና በል። ሰው ግደልና ብላ አይልም። ኮንቴክስቱን በደንብ አንብብ። ሚዩት አድርገው። ሰው ግደልና ብላ አይልም፣ ኮንቴክስቱን አንብብ ይላል። ኦኬ ገለ ብላ ለሚለው ኮንቴክስት አንብብ ይለኛል። አላልኩም እኔ
ገለ ብላ አላልኩም። ያስተጋባል። ምን ምንድን ያልኩኝ ነው? የኔን ቃል አትቀይር። አንተ ቆይ ምን ታርገው? እኔ ገድዬ አልበላም በጌታ ስም እኮ ማንም የእኛም አይልም እኛም አንበላ። ውረድ ሚዩት አትክፈት ተባልክ አይደል እንዴ? ቆስ አንብብና ፍታው ተርጉምላቸው። ኮንቴክስቹዋል ይላል እንዴ አንተ ሰው ሊበላ በጌታ ስም። Okay. If he is from the abode of war or a Mushan fornicator, it's permitted to kill him and eat his flesh. ይኮ ሆረር ፊልም ማለት ነው። ግን ሆረር ፊልም የተጀመረው በ7ኛው መቶ ክፍለ ዘመን በኋላ ነው አይደል? እስቲ ተርጉምላችሁ እሺ፣ ቃል በቃል ተርጉምላችሁ አንዴ። እሺ እሱ በጦርነት ላይ አንድ ዝሙተኛ ወይም በጦርነት ላይ ያለን ካገኘ ኢትስ ፐርሚትድ ቱ ኪል ሂም ሊገለው የተፈቀደ ነው። ኤንድ ኢት ሂዝ ፍለሽ ስጋውንም ሊበላ የተፈቀደ ነው። ስጋውን እንዴት አድርጎ ይብላው እዚህ ላይ አላየሁትም፣ ግን እንክት አድርጎ እንዲበላው ስጋውን የተፈቀደ ነው። ያው እሺ ቀደም ደግሞ የሞተ ሰው ባይዘው ይውላችሁ ቀደም ቢኒ የተናገረውን ሐሳብ ነው። እኔ ቀደም ያነሳሁት ቢኒ ራሱ አንስቶታል። እዚህ ጋር ስለ ተራበሱ አይደለም ስለ ጂሃድ ነው የሚናገረው፣ ስለ ሙርተዶች ቅድም አንስቼላችኋለሁ፣ ለሐዲሱንም ከፍቼላችኋለሁ። ቢኒም ትንሽ ነካ አድርጎታል። አሁን እዛ ጋር ደግሞ ስለ ሞተ ሰው ደግሞ ዲፌን አድርጎ ያነሳልናል። የሞተ ነገር የሞተ ስጋ ነው የሚለው። የሞተ ስጋ አያካትትም፣ ሁሉንም ነው የሚያካትተው ብሉ ነው የሚለው። የሞተ ስጋ ብሉ፣ ይሄ ሰውንም ያካታል፣ ሰውንም ያካታል፣ እንስሳንም ያካታል፣ ዋቴቨር ማለት ነው። ግን እዚህ ጋር ደግሞ እንደሚለው ኢቭን ደግሞ የከፋውን ሲያመጣ ገሎ እንደሚበላ ደግሞ አስቀምጧል። አሁን ምንድን ነው ያለው? እሱ ውሸት ነው። ቅድም የላኛው ተነቦ ስኮላሮች የተናገሩት ነው ላይ ያለው። ይሄን ግን አታደርጋለም አድርግ ብሎታል። የከፋም ከሆነ ነገሩ ከአንተ በላይ ከሆነ ኢቭን ሰውየውን ገለህ እንድትመገብ አዝዣለሁ እያሉ ነው። ይሄን የተናገረው ማን ነው? ከባድ ሙፈሲር የሆነ በእስልምና ትልቅ ስፍራ ያለው አልቁርጡቢ ነው። ተራ ሰው አይደለም። ወራጅ ቀና አይደለም። ለአልቁርጡቢ ይቅርና ለሁሱም ራሱ እኮ ከባድ ስልጣን ተሰጥቶታል። ያላ መልእክተኛ ነው ብለው እየተቀበሉት ነው። አይደለም ይሄ ከመሐመድ ጋር የነበረ የመሐመድን ዱካ ተከትሎ የጻፈ አንድ በእስልምና ሊቃውንት የተሾመ ሙፈሲር ይቅርና ማለት ነው። ስለዚህ ምንድን ነው የሚያመለክተው? ይሄን ካላችሁ ዲፋይን አድርጎ ስንተረጉመው ይሄን አይልም ብሎ ካደ። ከዛው እሺ ልክ አይደለም ሀቢብ ያለኝ እሺ ከላይ ጀምሮ ጀመረ። የጀመረው ያው እዛ ጋር ያለው ስለምንድን ነው ኢፍሰምዋን የሚለው ከዛ ጋር ነው የጀመረው። ሶ ምን እዛ መሀል የደረሰ ግን ይሄን አላነበብም። እኛ ወደ ታች ሄድን እያል ድምፁ የሚያስተጋባ ልንረዳውም አልቻለም፣ እሱም ሊረዳን አልቻለም። ግን ብሉ ይላል። አሳማኝ በሆነ መንገድ ብሉ፣ እንደውም ገላችሁ ብሉ። ከላይስ የሞተ ሰው ብሉ። የሞተ ሰው ካልተገኘስ? የሞተ ሰው ካልተገኘ ገለ እንድበላ ታዘሃል። የማንን ስጋ ነው እንዲበላ የታዘዘው ነው ትልቁ ጥያቄ እዚህ ጋር ነው። የማንን ስጋ እንዲበላ ነው የታዘዘው? ዝም ብሎ ያገኘውን ስጋ ነው የወንድሙን የሙስሊም ስጋ እንዲበላ ነው የታዘዘው? አፎና እንዴ ሰላም ናችሁ? አይ ቲንክ ዋን ቢራ እንግሊዝኛ ስለሚችል መጀመሪያ እሱን እናስቀድመው። ይቅርታ በሩሻሽ። እሺ ሀቢብ እሺ፣ እንዴት ናችሁ? ሰላም ነው? እንዴት ነው? አማን ነው? አማን ነው አለው። ግን እናንተ የአምላካችሁን ደምና ስጋ ጨርሳችሁ ነው ወደ እስልምና የገባችሁት? እኛ እኮ ልንበላ አይደለም፣ አንተ ለምን ትበላለህ ነው። ስጋን በእውነት ምበላ ደሜንም እውነተኛ ምጠጣ ነው የሚል ያው ቅዳሜ ቸርች ሄዳችሁ አይደለም የምትበሉት አምላካችሁን? ደህና ነገር አውራ። ዋንቢራ እኮ አክብሬ ነው አክብሬ ነው አይደለማ። ያው መጀመሪያ እናንተ እርግጠኛ መሆን አለባችሁ አምላካችን እንበላለን ብላችሁ። ዋንቢራ እሱን አንድ አይልም ወይ? ይሄ አይልም እዚህ እኛ የተናገርነው ነገር ውሸት ነው። የቱ ጋር ይሄ ኢፍ ሂ ኢዝ ፍሮም ደ abode of war or a Mushan fornicator, it's permitted to kill him and eat his flesh. ኦኬ አዲሱን ከየት ነው ያገኘው? አልቁርጡቢ
አልቁርጡቢ ልክፈተው። እሺ ቆስቲ ይሄ ሐዲስ አይደለም ተፍሲር ነው ነገራቸው። አይ ቆይቶ ይክፈተው ነው። ቃሌ ተው። ኦኬ የት አለ አልቁርጡቢ የሚል ሐዲስ የለም እኮ። አሳየው ኬንያ አሳየው፣ ያመጣው እንዲህ ወደ ላይ አሳየው፣ ወደ ታች ሂድ። እሺ ይኸውልህ፣ ይሄ ምን ይላል ብራዘር? ይሄ ምን ይላል? ተስፊር አልቁርጡቢ። ኦኬ ከቁርአን መስጠት አለብህ። አሁን አንቀጹና ምን ይላል? ኦኬ ሱረቱል አልበቅራ ነው አይደለ? እዛ መሄድ አለብኝ። ጠብቅ። ከስንት እስከ ስንት ይላል? 142 እስከ 253 ኦኬ። ስለዚህ ነገ ተጨርሷል። የተረጎመው ባይሻ በውድ ነው እና ፔጅ 85 ላይ ይቅርታ አይደለም። ተስፊር እኮ በየአንቀጹ ነው ያለው። አዎ እኮ ይኸውልህ አንቀጹን ብቻ ንገረኝ። በቃ ችግር የለውም። ይኸው እንትን ያለው ይህን ያስቀመጠው ፔጅ 85 ላይ ነው። በትርጉሙ ፔጅ 85 ላይ ነው። ይኸውልህ እንደምትመለከተው if he is from the abode of war or a mushan fornicator it's permitted to kill him. አንቀጹን ንገረኝ። አንቀጹን በርሱን ንገረኝ። ግን አንዴ ብተረጉምላቸው ደስ ይለኛል። ዋንቢራይ ኦኬ ሶ እኔም ኦኬ ጆን ምዕራፍ 6:53 ከፍቼ እየጠበቅኩ ነው። አምላክ እንዴት አድርገህ እንደምትበላ ቅዳሜ ኦኬ እተርጉምልሃለሁ። ግን አንቀጹን አልሰጠኝም። የቁጥር አንቀጽ ሱረቱል በቅራ እሱን ነው የምፈልገው። እጠጣለሁ። if he is from the abode of war or mushan fornicator it's permitted to kill him and eat his flesh ይላል። ምን ማለት ነው በአማርኛ? ኦኬ ከመጀመሪያው እስኪ እሺ እየተረጎምኩ if he is from እሱ ከእንትን ከሆነ አቦድ ኦፍ ዋር ከጦርነት ከተያዘ ኦር ሙሻን ፎርኒኬተር ሙሻን ማለት ምን እንደሆነ አላውቅም። ግብረ ስጋ ግንኙነት የሚያደርግ ሰው ከሆነ ዝሙተኛ ማለት ነው። ዝሙተኛ ያ it is permitted የተፈቀደ ነው to kill him እሱን መግደል የተፈቀደ ነው እና it is flesh የሱን ስጋ መብላት ምን የተፈቀደ ነው ይላል። ኦኬ ስለዚህ ይህ እስልምና ይፈቅዳል ብለህ ታስባለህ? ኦኬ it is depend on you know for survival ከሆነ ቆይ ይቅርታዬ አንዴ እሺ ወንድሜ ከኔ ጋር ታውቃለህ በፒስ ነው አይደል ሁሌ የምናወራው? of course ኦኬ ሶ ዲፔንድ ኦን ምናምን ስትለኝ ይህን የሆነ ሰርከምስታንስ ይፈቀዳል ማለት ነው የሰውን ስጋ መብላት። of course you for survival you know በቃ እሱን ነው ማለት የምንፈልገው። ስለዚህ አልዋሸንም ማለት ነው። ምንም ቁጥር ማውጣጣት አያስፈልግም። እንደ እስልምና የሆነ ታይሚንግ ላይ ካለ የሰውን ስጋ ጥፍጥፍ አድርገህ መብላት ትችላለህ ማለት ነው። of course ኦኬ አሁን እኮ እዚህ ላይ መረዳት ያለብን አንቀጹና የቱ አንቀጽ ሱራውን ነግረኛል። ሱረቱል በቅራ ነው። ግን አንቀጹን በእርግጥ ልትነግረኝ አልቻልሽም እና ምንም ላረግልህ አልችልም። እውነት ብዬ አልወስድም። ግን እኔ ያንተን ትርጓሜ ሰጥቻለሁ። እዛ ትራንስሌሽኑ ሰጥቻለሁ። ዋንቢራ አካሄድ አንድ ጊዜ አንዴ በማለት ተብቋል። ዋንቢራ ቀበሌ አስተዳደር ኦኬ ሱራው ስንት ነው ያሳየ? ቀደም አይወላችሁ ሱራ ስንት ነው ያሳየት? ሱኮ ሱረቱል በቅራ ከ140 ምናምን ጀምሮ እስከ 250 ምናምን የሚሄድ ነው። ስለዚህ ያኛውን አንብበ ሁሉንም አውቃለሁ እኮ ማስቀመጥ አንቀጹ እኮ ተስፊር በየአንቀጹ ነው ያለው፣ ሁሉም አይደለም። ተፍሲርና ሐዲስ ላይ እሺ ያን ሙሉን ዲፋይን አድርጎ ነው ያስቀመጠው። እንደነ ኢብን ከቲር እንደነ አልጀለሌ
እንደን ኢብን ነው። አባስ ከሆነ ይኸውልህ ሙሉን በፔጅ ዲፋይን ያምጣልኝ አድርጎ እስኪ። ሀቢቢ ማስቀመጥ አይችልም ሀቢቢ። 173 ነው። እንደዛ አይነት ነገር የለም። ክፈትለት። 173ን ክፈትለት። 173 ይሄ የፈሰረው 173 ነው። አየ ሱረቱል አልበቅራ ነው አይደለ? አዎ አልበቅራ 173 አልበቀራ 173ን ሲፈስር ነው። ኦኬ ያው እኔም ጋር አለልህ። ቆይ እንግሊዘኛው ነው የምትፈልገው? ነው ችግር የለውም። ኦኬ አንብበው። በእናንተ ላይ እርም ያደረገው በክትና ደምን የእርያ ስጋንም በእርሱ ማረድ ከአላህ ስም ሌላ የተነሳበትን ነገር ብቻ ነው። ሽፈትና ወሰን አላፊ ሳይሆን ለመብላት የተገደደ ሰውም በእርሱ ላይ ኃጢአት የለበትም፣ አላህ ማሪ አዛኝ ነውና። ያ ስለዚህ ምንድነው እያለ ያለው? እነዛ ከላይ የተጻፉትን ነገር የተከለከሉ ናቸው አለና የተገደደ ሰው ብቻ ሲቀር፣ የተገደደ ሰው ካለ ግን እነዚህ ነገሮች ማድረግ ይችላል። ደም መጠጣት ይችላል፣ የአሳማ ስጋ መብላት ይችላል እና እንደዛውም ደግሞ ሰው ሰርቫይቭ ለማድረግ ኢፊትስ ነሰሰቲ ማለት ነው ማድረግ ይችላል እያለ ነው። ስለዚህ ይህን ክፍል ነው ያብራራው አልቁርጥቢ። ኦኬ የቱ ጋ ነው የሰው ስጋ ሰውና ደም የት አለ? ታመጣልኛለህ ቢኒ? ምንድን የሰው ስጋን የምለውን ታመጣልኛለህ? የተገደደ ሰው አለ እኮ አሁን ከላይ ያሉት የተገደደው እኮ በክት ነው እንጂ ያለው እዚህ ጋር ምንድን ነው ሰው አለ? ተስፊሩን ልከፍትልህ ነው እኔ። ተፍሲሩን እሺ ክፈት። አሁን እንግዲህ አልቁርጥቢ ነው ያለው። አሁን ታመጣልኛለህ ምናምን እኔን አትበለኝ። አሁን የተገደደ ሰው ሲልህ ነሰሰቲ ከሆነ ወይም አንድ ሰው ግዳጅ ላይ ከሆነ አይደለም እነዚህ ሐራም የተባሉት እርም የተባሉትን እንኳን መብላት ይችላል እያለ ነው። ከዛ በኋላ ሲያብራራለህ ኢቭን ከተገደድክ ሰው እንኳን መብላት ትችላለህ ብሎ ፈስሮ አስቀምጦልሃል አልቁርጥቢ። ስለዚህ እኔ ለምን ትጠይቀኛለህ? ኦኬ አልቁርጥቢን ጠይቀው። ይኸውልህ በእንግሊዝኛ ምን ይላል መሰለህ? እንኳን አይደለም ፖርኩን የሰው ስጋ መጽሐፉ ላይ ነው ያለው ወንድሜ። የትኛው እስቲ ተፍሲሩ ላይ ካገኘው እስቲ ከፍ አድርጉት ይልሽ ከፍ አድርገኝ። ኦኬ በእንግሊዝኛ ምን ይላል መሰለህ? he has only forbidden ተፍሲሩን ንገረኝ። አሁን ተፍሲሩን ኦኬ ተስፊሩን ልንገርህ። አይን አነበብነው እኮ በቃ በአማርኛ ግዴታ እንግሊዝኛ መነበብ አለበት። ኦኬ ከፈትከው አለ የኢብኑ ከቲሩን አይደለም የምትፈልገው? ያው አልቁርጡቢ ነው ያለው። አልቁርጡቢ ነው እንጂ የምትፈልገው አልቁርጡቢ እዚህ ላይ የለም እና ቮሊዩም ከፈት ነው ያለው እኛ አልቁርጡቢ ተፍሲር። ኦኬ ኢብኑ ከቲር ነው ያለው። ያው እኛ ከፈተናል። ኢብኑ ከቲር ላይ እኛ ክሌም አላረግንም። እኛ ክሌም ያደረግነው አልቁርጡቢ ላይ ነው። አልቁርጡቢን ክፈተው አባ። ኦኬ የአልቁርጡቢን ከየት አገኛለሁ? እሺ ላገዘክ፣ ጎግል ውስጥ ግባ፣ ቆፍር። እንደ ነዳጅ እንትን ላይ አለልህ፣ ተፍሲር.com ላይ አለልህ። ተፍሲር.com ውስጥ ገባና ተፍሲር.com ላይ አለ እንዴ ቁርጡቢ? አዎ እሱ ላይ አለ ቁርጡቢ አለ እንዴ። እኔ እስከዛሬ እንዴት የትኛው ነው? 7 አይ ቲንክ 677 ነው 7 እስቲ ቆይ ያሳየኝ። ሂጅዲውን ማወቅ መቻል አለብህ። እሱ ጋር አይደለም። ቆይ እንግሊዘኛው ላይ አይደለም አረብኛው ላይ ነው። መጀመሪያ አረብኛው ላይ ነው የምታደርገው፣ እንግሊዘኛው ላይ ነው። እሺ እንዲቀየርኩት አሁን እዛ ጋር ትንሽ ሱም አድርገው ዝም ብሎ ሰርች ቢያደርግም እኮ ይመጣለታል፣ ፒዲኤፉ ይመጣለታል። ፒዲኤፉን ማውረድ ይችላል። አሁን አየህ ሁለተኛዋን ንካት፣ እሷ ሁለተኛዋን እቺ እሷን ንካት። እሺ እዚህ ላይ ነኝ ያለሁት። አሁን አያውንና እንትኑን ምረጥለት እሱ ጋር። ኦኬ ያው እዚህ ጋር እኮ አሁን አልቁርጡቢ ሜንሽን ያደረገውን እዚህ ተስፊር ውስጥ አስቀምጠዋል እና በጎን በኩል እሱ ጋር ቆይ አንዴ እሱ ጋር የላይኛው የታችኛው ላይ እሱ ንካው፣ የታችኛው ንካው። ስትነካው የታችኛውን እንትን ያመጣላል። ሂጅሪ 310 እንትና ነው አልቁርጡቢ ነው። 310 አልቁርጡቢ ነው። 600 ምናምን ነው መሰለኝ 670 ምናምን የሚላለ 71 አለ 671 እሱ ነው አልቁርጡቢ 671 መሰለኝ። ሂጅሪ እሱ ነው። እሱን አድርገውና ከዛ ከላይ ጋር በዛ በግራ በኩል በዛኛው በቀኝ ነው የሚለው። ከፍ አድርጎና አሳየኝ።
እሺ የላይኛውን እንካው፣ ሰርች ያደርግልሃል ከላይ ያለው እቺ እሷን ንካታ።